አቡ ሲያስጠላ። ምን ሆነሽ ነው? ኡፍ ጫሜ ውሃ አስገባ። በቃ አሁን መብራትና ስልክ ነው የሚቀረው። እንኳን ደስ ያለሽ። አራቀባጥር ዝምታ ወርቅ ነው። ወርቁን ሸጠሽ ጫማ ግዢበት። አቤት። እና በነፃ መሰረተ ልማት ገብቶልሽ ታማራለሽ እንዴ? ኡፍ አሁንስ ከዛ ሀገር ብርር ብዬ ነው የምወጣው። ይህ ውሸታም ክንፌት አለሽና ነው የምትበሪው። ምን አይነት ሙድ ነው የምታራምደው? ኤርፕሌን ሞድ። ካንተ ጋር አልለፋለፍም። ፕሌን ትኬት ቆርጥ ልሄድ ነው። ሰርፕራይዝ። ምንድነው ይሄ? መኪና ገዛልሻለሁ ብዬሻል ነበር። ይኸውና። እና ስጀሩ እንዴ የምትገዛልኝ? የሰው ቀዳዳ የሚደፍን ነገር ነው መስራት እንፈልገው አላልሽም እንዴ? እና ያው የተቀደደ ልብስ ትሰፊበታለሽ። ከኔ ቲሸርት ጀምሪ። ገና ከገዛው 6 ዓመት የሆነው አዲሱ ቲሸርቴ ብብቱ ተቀዷል። ከዚህ በኋላ ፊቴ እንዳትቆም። ኧረ ችግር የለው። ያው የኔ ፍቅር ከጀርባሽ ነኝ። እኔ እንደውም አዲስ ፎቅ የሚሰራ ሰው ጠብሻለሁ። ከዚህ በኋላ አጠገቤ እንዳትደርስ። ነይ እሺ፣ ሊፍት ልስጥሽ። በሲንጀሩ ነው እንዴ? ጉድ አንተ። ሄይ ነቃ በል። ነቃ። አንተ ሰው ተወረድ ካናቴ። አልወርድም እትይ። ትሰራለህ ብለው አይደል እንደ መጣሁት። አልወርድም። ምንድን ነው የምትለው? እኔ ሁሉ ሰራተኛ ነው የምወደው። ኧረ እኔም ሰራተኛ ወዳለሁ እኮ እርሱ አርጋጥር ብለውኝ እንጂ። ሄዲያ ገልቱ። ምንድን ነው ደግሞ አይነህ የቀላው? ከቤት ስለማይወጣ ነው የቀላው። ደሞስ ምንድነው አረፋው? ፀጉሬን እኮ እንዲያፍታታልኝ ነው እትይ። እንዴ ያስገልህ ነው እትይ። ከኔው ባሱ እንዴ? ደግሞ ምን አይነት ሻምፖ ነው መዓዛው ደስ ሲል። ይኸው አባ በእናትህ የአብነት ታክሲ የት ነው? ራሱ አብነት ይቆጣጠር እንጂ እኔ እሱን ታክሲ ስከታተል እውላለሁ። ደግሞ አብነት አልበም እንጂ ታክሲ አለው እንዴ? አሎ የቤተል ታክሲ የቱ ጋር ነው? ዛሬ ምን ሆናችኋል? ምን ትራፊክ ይመስላል የሰው ታክሲ የምጠይቀኝ? ምንድነው የሚለው? ቶ ያሟል። ይልቅ ፈረንሳይ እንዴት አንተ ንገረኝ። እኔ ልንገርሽ በፕሌን ሄዳ። ወይኔ ጥርሴ ይብላኝ ለእናንተ። ወይኔ ተደፋው። ኧረ ወድቀሽ ነው አልተደፋሽም? ምንድን ነው የምታወራው አንተ? ሰው ሆና እንደ ዳቦ ተደፋው ስትለዋ አንተ አፈር ስትበላ ቆመታለህ እንዴ? ኧረ ኮብል ላይ ነው የወደቀችው። የት አለ አፈር የበላችሁ? ካንተ ጋር ማውራቴ ነይ ቢላችንን እናስል እንዴ። ይጅል ጅልማ እናንተ ናችሁ። ቢላዋ ሳሊ ጋር የምታስሉ ምን በፍሬም ልትሰቅሉን ነው ወይስ በአበባ ፋንታ ለአዲስ አበባ ልታዞሩን ነው? አው ወይኔ ጉዴ ጆሮዬ። እንዴ ምን ነው? ምን ሆነ? ጆሮዬን በላኝ። ኧረ ያው ሁለቱም አለ። ማንም አልበላሽም። ደግሞ ምንድነው ኩክሽ? አንቺ የረጋ ዘይት መስሎልሻል። በይ ጥላጥላውን ሂጂ። እሺ ፀሐይ ካገኘ ይቀልጣል። ምን ይመስላል? ስልክ የጠራ በእናት። ስልክሽ ሆዲሽ ውስጥ ሆኖ ነው እንደሚጮኸው? አረ ቸኩዬ ርቦኝ ወጥቼ ነው እባክህ። ለዛ ነው ስልክሽን የበላሽው? አንተ ምንድነው ሐሳብህ? ሐሳብ ፍቅር። ምን ለበስከው? ጸዴ ልብስ የሚለብሰው እንደው የምፈልገው ስትይ አልነበር እንዴ? ያው አሳጥቤ እኮ ነው የመጣሁት። እንደዚህ ለብሰህ? አረ ፈር አረ ዲያ እኔ ስኩል ወንድ ነው የምፈልገው። ቅንድብሽን ልትኳዩ ነው? ለካ ጥቁር ወንድ ነው የምፈልጊው። ደግሞ ባይነ ቂጣቴ። አረ እኔ ቂጥ የለውም። በልደና ነገር ካለበስክ እንዳመጣ። ምን እንዴ ቤቲ? ታውቁ አዲሱ ፍቅረኛዬ ነው። ጨብጡ ከምን ይወጥቶሽ ሌላ ጠበሽ። አንቺ መኮራተፍም ትተሻል። ማራዘሚያ ጀምራለች ማለት ነው። የምን ማራዘሚያ? HIV HIV ለማለት ነው። የኩያ ራዳ ቋንቋ እኮ ነው። ሰው እንዳያውቀው ለውጥ ነው እኮ ነው። ቤብ እንዳሰማው እያሾፍክ ነው? እንዳሰማው ስላለች እኮ በምልክ ቋንቋ እየነገርኩ እኮ ነው። ምን ነው የምንነግረው? ያው እሱ ነው የለከፈኝ። ምንድነው? አንተ እዚህ ቆመህ እቴን ትላከፋለህ እና እንደዚህ ቁጭ ብዬ ልላከፍ? ቆይ እንዲህ ከምትጃጃል ለምን አታገባም? ኳስ ተጫዋች ስላልሆንኩ ነው ማላገባው። ደለዝ እንዲህ ያሰብክ ቆመህ ነው የምትቀረው። አረ ያው እራመዳለሁ። ምን አስቆመኝ? ሂድ። አሁንስ ወጥ ረገጥክ። አረ ወጥ አረገጥኩ። ማሸዋ ላይ እኮ ነው የቆምኩት። ሙድ ከምትይዝ ገንዘብ አትይዝም? ያለ ነው ጣ ሮሚዮ ምን እየሰራ ነው? ያለ ነው ጣላልሽኝም እንዴ? ታለንቴን እያወጣው ነው። ደነዝ ቶሎ በል ወረድ። እስክስ ምንድነው? እስክስታ እየወረድኩ ነው። አንተ ትጃጃል። ተነሳ። እሺ ያው ተነሳ። ፎቶ ልላክልሽ ፈልገሽው ነው? እኔ ሄና እንዴ መፈልገው ሲል አለኝ ውጭ። ሊዘርፈኝ የነበረው እሱ ነው። ምን እሺ ነው? አንተ እንዴት ነው የቴክስ ውስጥ የገባው? ያው እንደዚህ ነው የገባሁት። አንተ ኧረ ስራ ጥቼ እኮ ነው። እና አትታገስም? ትዕግስት ፍሬዋ ጥሩ ነው። እሺ ትዕግስት ሴት ሆና እንዴት ፍሬ ይኖራታል? ምን ግራ ያጋባል እኮ። አሁን ባለፈው መስከረም ጠባ። አልገባኝም። ወንድ አይደል እንዴ? ምን ሆኖ ነው? ሰርፕራይዝ። አረ ስለፈጠረ እሺ ምንድነው? ማብኪያ አላልሽም እንዴ? እና የሲሚንቶ ማብኪያ ማን አለ? እና የዳቦ መጋገሪያ ፈልገሽ ነበር? ምን ዳቦን ጋግረሽ ቺቺኒያ ልታከፋፊው ነው? እስቲ ክላስ ይኖር እንዴ? ኧረ አንድ ክፍል ቤት ተከራይቻለሁ፣ ግን ጠባብ ናት። ውጪ ነው ልብስ የምቀይረው። እና መቀየር ረስተ ነው በጃፖን ይወጣው? ሴክስ ያልሆንኩም ዳምፔል ገዛው እኮ። ሄት ከዳም ይርዳው ይላል አባቴ። ካሌባ መጣ። ያበደ ግጥምና ዜማ ነው የጻፍኩልህ። አረ እስቲ አሰማኝ።
እዚህ ጋር ነኝ። በልቶ ለበልልኝ። አይኔ እየጠበቀሽ ነው። ሂዶ ረዛ። እኔ ምን አገባኝ? ለወንድሙ ጅራ አልሰጠውም እንዴ? አይኔ እየጠበቀሽ ነው። ይሄን ቁልፍ አትጣይ አንቺ ልጅ ታይ። ምንድነው የምትጨቃጨቁት? ባክ ቁልፍ የሚቀረጽበት የት ነው? ኧረ እኔ ቀርጽልሃለሁ። ምን እያረክ ነው ሰውዬ? ይሄን ለማስቀረጽ ነው የምትጨቃጨቃት? ምን ለቲክቶክ ፈልገው ነው? አንተ ሂድ ባክ። ቁልፍ ጥዬ እኮ ነው። እና ጎንበስ ብለሽ አታነሹ? አንተ እንዳላነጥፍ እሺ። ስታየኝ አንሶላ መስላለሁ። አንተ ግን ቆይ ምን አድርግ ነው የምትለኝ? ማንንም አልሰማም። ምን ሆነሽ ነው? ነገ የሆነ ልጅ መታኝ። ኧረ አለመተዋወቅ ነው። ያሳይኝ። አንቺ ነኝ ያካል እዚህ ቤት ነው? ይሄ ነው። ምን ፈለግ? ከሰው ጋር ነው ተጣልቼ ያለችኝ። አንቺ ከማህበረሰብ ጋር ትጣይ አላልኩሽም? ልተው እንጂ ቱበል ሂጂ። ገና ለማየም እናገርላታለሁ። አንተ ና አንተ ና እያለ ነው። ወንድ መሰልሽው እንዴ? የታደሰ መታወቂያ እኔ ጋር የታደሰ መታወቂያ ምን ይሰራል? ራሱ ታደሰን አትጠይቁትም እንዴ? ማንን? ታደሰን ነዋ። ማን ነው ደግሞ ታደሰ? ያንቺው ሽማ ነዋ። ታች ሰፈሩ አልነገረችም እንዴ? ምን? ኧረ አውቆ ነው። እኔ ፍቅር ሊያጣላን እኮ ነው። እኔ ታደሰ የሚባል ሰው አላውቅም። ኧረ አንተ በእኛ ነው የምትፍታታው? አንቺ ወንድምሽ የሌለ ሱሰኛ ሆኗል። አንቺ ዝም በይ አቃጣሪ። ምንድነው ፊታችሁ? እንካ ለአንተ ነው የገዛሁት። ምንድነው ጭስ የለውም እንዴ? አላልኩሽም? እህት ያታለውሻል። ፌክ ነው ይሸጡልሽ። ሲነግሩኝ አልሰማም ብዬ ሱስ ጀመርካ? እኔ ሱስ? መቼ ነው ጫት የጀመርኩት? ይኸው ሱስ ጀምሮልሻል። አቃጣሪ። ቆይ ምን አገኛለሁ ብለህ ነው? The first time was so nice, I had to do it twice. አንተ ስንት ችሎታ ያለ ሰው አይደለ እንዴ? ለምን አሰራበት? ኧረ አንቺ ትዮ በእናትሽ ክፈኝ። በዚህ ዘመን ምችኝ እያለ የሚለምነው እንዳለ ሊያውም ክፈኝ እያለ። አንተ ከራስህ ጋር መጀመሪያ ታረቅ። እሺ ቀጣይ እስከማጋ ልታረቅ? ወንድሜ ካስቀየምኩ ይቅርታ። አንተ ሰውዬ ለሁለት እንዳልከፍል። ድሮስ የራስህን ብቻ ልከፍል ነበር። ለሁለት አይደል እንዴ ተጠቀማችሁት? ወይስ እሷ ማዛዣ ልታረጋት ነው? አንተ ከየት ነው የመጣኸው? ከመሃል ጀምሮ ነው የመጣሁት። ስልክሽን ስጭኝና ሎኬሽን ልክልሻለሁ። ሂጅ በቃ አንተ አትናደድ። እኔ ቁብጥዬ ከፍለዋለሁ። የኔ ፍቅር ምን ሆነሽ ነው የምታለቅሽው? አጎቴ እኮ ሞተ። ብር አበደረና አጎትሽ? የስ ስለ ብር ነው የምትጨነቀው? የኔ ቆንጆ እሺ፣ ከዚህ ሙድ እንድትወጪ ቀልድ ልንገርሽ። እሺ ዛሬ ብንጋባ ሰርጋችን ላይ ማን የሚያረፍድ ይመስልሻል? ያቺ እህቴ ናታ። እሺ ማንስ የሚቀር ይመስልሻል? እሱን በምን አውቃለሁ? በእርግጠኝነት ብር ያበደረና አጎትሽ። እንዴ አንተ እሺ፣ አንተን ማላይበት የት ልሂድ? ሞሎ ማማጎ እቺ ዲያስፖራ ትበላ ሆሎ ማጫበ የፈጠነሽ ኤሌ ሎበ ባና ባውሶ ካሳ አማሌ ፖንጻይ ግስላው ተበላሽ ይላል። ወዞሪላ ኧረ ጣሰችልህ። ፖሊሶ ባንቆሄ ፖሊሶ ኑ ባለባሴ ቃንቃይ ተውበለ እንዴት ደስ ይላል ሲሞላ ኪስ እናንተና ጋ ወሬው ሲደርስ ድንጋይ ስልኬ ልትበላው ነው? እኔ እናቴ ትሙት ልበላው አልነበረም፣ ልሸጠው ነበር እኮ። ነይ አንቺ በይ። እኔ አልመታውም። መክሰስ ነው የምፈልገው። ገና 3 ሰዓት አይደል እንዴ? በቁርስ ሰዓት መክሰስ ምን ይሰራልሻል? ስልኬ አንድ ነገር ቢሆን ኖሮ በዚህ ቦርሳ ከፍል ነበር። ከእጅሽ መንትፌ ከቦርሳሽ አውጥተሽ ልከፊኝ? ኧረ አንቺ መልካም ሰው ነሽ። ኬን ያመጡት? ከአራዶቹ መንደር ከኮዬ ነው የመጣሁት። አንቺ ለምን? አለቀብህ። ቆይ አንቺ የምሰጥሽን ገንዘብ የት ነው የምትይው? የት ነው የምትይው? አንተ ደግሞ ለምን ፈልገው ነው? ሄጄ ላነሳው ነዋ። ከዛ ለባልሽ ካልሲ ገዛለታለሁ። ምን ተቀዶ እኮ አይደለም፣ ትንሽ ትሸታለች። ምን አባን ያልከው? የኔም እኮ ይሸታል። ቺርስ ጫማችን ለሚሸት ሰዎች። ችጋራ ችጋራማ አንተን 100 ብር ኮፒ አድርገህ የምትጠቀም ልጅ። አረፈደች እኮ። ኧረ ያው እንዲህ አንተ ዘንጠ እሷ ተዝረክርካ መጣችልህ። መጣው። እሺ እና ምን ችግር አለው? ለክብር ተጨነቅ እንጂ። ለየትኛው? ይሄ የምታየው ጽዳት አሁን እንቅፋት መጥቶኝ በወድቅ አዋራ ይለብሳል። እባክህ ስታምርልህ ነው አንተም ሰው ፊት ይዛት የምትሄደው። የዓለምን እውነታማ አትካድ። ካሌብ አትሸወድ። ፍቅር ልብን ነው የሚያየው። አውቃለሁ ፍቅር የነፍስ ነው፣ ግን በስጋ በሚኖርባት ዓለም ውስጥ ፍቅር እያልክ አትጃጃል። ህሊናዬን እንጂ ሰውን አልፈራም። እሱም ለክብራቸው ለሚሞቱት ቤተሰቦች ስታስተዋውቃት ምን እንደሚሉ ታያለህ። እሺ ጊዜ ያሳየናል።
ምን እንደሚያናድደኝ ታውቃለህ? ቦታ ብትለዋወጡ ኖሮ ለአይኔ እንኳን እንደማፈልገ ታሳየ ነበር። እሺ ሰው በኖረው ልክ ነው የሚያየው። ከፋኝ በጣም ለዚች መልካም አንቺ ግን ሚስቴ ሆነሽ ለልደቴ ምንም አሰጭኝማ። ነይ አንቺ ስልክሽን ስጭኝ። እኔ ልስጥህ 0915 20 ሰጧል እንዴ ፈርተው ነው ማ እኔ ከፈለክ ከሁለት ጓደኞችሽ ጋር ቺት እንዳደረግኩ ራሱ እነግረዋለሁ። እሺ ከፈለክሽ ድፍረቴ ምን እኔ ላንቺ አልገባም። አንተ ማሊ ፕራንክ ልናረግ እኮ ነው። አንተ ልደት ስለሆነ ፕራንክ እናርገው ብላኝ እኮ ነው። አንተ ግፉ እንዴ የኔ ማር ልጄን እንዴ ጋሼ በላሁኑ ውጣ። ልጁስ በማን ይውጣ? የምን ልጅ? ተከራይ ሆኜ ገብቼ አከራይ ሆኜ እወጣለሁ ብዬ አላሰብኩም ነበር። ልጄን ያስረገዝካት አሁኑኑ ልቀቅልኝ። ዘፈን እየዘፈንኩ እንዳስተዳድራን ነው የፈለጉት? ሲንግል ልልቀቅሎት ወይስ አልበም? ምን? ኧረ አይደለም አባዬ እኮ ቤቱ ልቀቁን ያለው። አው ጋሼ አሁን እኮ 3 ሆነን እርሶ ቢወጡ አይሻልም? ይሄው እዚህ ላይ ከገባ እንኳን አንድ ጃፓኒ እንኳን አልቀየርክም። እንዴት ነው አምኜ ልጄን ምሰጥ? እርሶ ብቻ ካርታውንና ልጆን ይስጡን እንጂ እኔ ከኬራውድ ፋሽን በ1600 ብር ብቻ ሙሉ ልብስ እገዛለሁ። አባዬም ሲወልኝ ጀምሮ እኔን ጃኬት የለበሰ ማን? አንተ ቶሎ ቶሎ ሂድ እንጂ። ወይኔ ኤክሴ አተ ቶሎ ቶሎ አትሄድም? ምን ትያለሽ? ድሮም ነገር አይገባትም። ከፍየው ተሸክም የለን ነው። አንተ ያመሃል እንዴ? እንደሚያመኝ እያወቅህ ነው ያሸከምከኝ? የኔ ፍቅር ኤክስ ያልኩ እኮ እሱን ነው። አሃ አንቺ ትላንት ፍቅረኛሽን ትተሽ ነው እኔ ጋር የመጣሽው? ምን? ከምሳ በፊት ቀድሞ ፌንታ በላት። እኔ እኮ ስቀልድ ነው አልመጣችም። ምን? አንተና ቴሌግራም ላይ የምታወራት? እሱ ነው። አንተ ወሮ በላ። አንተ እህቴ ማን ስለሆንክ ነው ስልክ ማታነሳላት? ሲወርቅ ስላላየው ነው ማላነሳላት። ጣሉብሽ እንዴ? ምን አትለውም ነበር? ማታ ወንድምሽን አስተኝተሽ በአጥር ስለማዘልልሽ እኔን አትለውም ነበር? አጂ አውቆ እኮ ነው ወንድሜ። አንተ ሁለተኛ አይነን ማየት አልፈልግም። ይኸው ሁለተኛ አታዩ። አንተ እህቴ ላይ ነው የምትፍታተው? ቆይ አንቺ ጓደኛሽን ከሼባ ጋር ፔንሲዮን ስገባየዋት ምን አገባ? እኔን ከፍታ ላይ ለማድረስ ነው። እና አንቺን ከፍታ ላይ ለማድረስ ጓደኛሽ ትታረስ? አንተ ውሸታ አፍህን አትክፈት። ያራና ያላምነህም ምን አገባኝ? ቴሌግራም ላይ ታያት የለ። ትንሽ ጠብቂ፣ ሊንኩን ልክልሻለሁ። እየዞሩ ማቃጠል ፋሽን አረከዋ። አንቺ ቀስ ብለሽ አትሄጂም እንዴ? ቸኩዬ ነው ባክህ። ቤት ይፈረሰ። በሳቅ ነው የፈረሰው? ምን አይነት ቀልድ ነግራችሁ ነው? የኔና የባሌ ቤት ፈረሰ ነው ያልኩ። ትዳራችሁ ፈርሶ ነው እንዴ? ምን በላይፍ ወይ ፊቱ ሲታጠብ አስተልቶሽ ነው? ሂድ ወደዛ። እንዴ ያምሻል እንዴ? ሰፈራችን እኮ መሬት ተንቀጥቅጦ ነው የፈረሰው። እናንተ ጋር አልተንቀጠቀጠም? እኛ ጋር ሙቀት ነበር፣ አልፈረዱም፣ አልተንቀጠቀጠም። ምን ይመስላል? ደህና ጥርስ እንዳለው ታገጣለህ ደግሞ። ምን ያሳስበኛል? ሲነርጂ ስፔሻሊቲ ዴንታል ክሊኒክ እያለ። አዎ ሲነርጂ